አቶ ጀዋር መሐመድ ከረጅም ዝምታ በኋላ አልጸጸትም ሲል ድምጹን አሰምቷል። ድምጹን ያሰማውም በመጽሐፍ መልኩ ነው። ጀዋር ቀጣይ ሳምንት በናይሮቢ ኬንያ አዲስ መጽሐፉን ሊያስመርቅ ዝግጅቱን ጨርሶ እንደሚገኝ አሳውቋል። የመጽሐፉም ርዕስ በአማርኛ አልጸጸትም፣ በአፋን ኦሮሞ ደግሞ ሂንጋቡ እንደሆነ ተናግሯል። ይህም ብዙዎች አቶ ጀዋር ከምንድነው የማይጸጸተው በሚሉና በሌሎች መጽሐፉ ይዘውት ይመጣሉ በሚሉ ሀሳቦች ላይ ካሁኑ እየተነጋገሩ ይገኛሉ። አቶ ጀዋር መሐመድ በዚህ መጽሐፋቸው ምን ይዘው ሊመጡ ተዘጋጅቷል? የሚጸጽታቸውና የማይጸጽታቸውስ ነገር ምንድነው? መጽሐፉን መቼ ጻፉት? ከሚሉና ተያያዥ መረጃዎች ጋር በዛሬው የሰሞኑን ኢትዮጵያ ኬሎ ሚዲያ ፕሮግራማችን እንዲያዘጋጅተን ልናቀርብላችሁ ተሰናድተናል። ከፕሮግራሙ ጋር አብሬያችሁ ቆይታ የማደርገው እኔ አብዲስ አደፋር ነኝ። መልካም ቆይታም። አልጸጸትም በሚል ርዕስ መጽሐፍ የሚያስመርቀው ጀዋር መሐመድ የሚጸጽተው ነገር የለምን? በወቅቱ የኢትዮጵያ ፖለቲካ ውስጥ ተጠቃሽ ከሆኑ የዘመኑ ፖለቲከኞች መካከል አንዱ የሆነው ጀዋር መሐመድ አልጸጸትም የሚል ርዕስ ያለውን መጽሐፍ አዘጋጅቶ በቀጣይ ሳምንት በኬንያ መዲና ናይሮቢ እንደሚያስመርቅ በማህበራዊ ሚዲያ ድረገጹ አስታውቋል። በዚህ ዙሪያ ከቢቢሲ ጋር አጭር ቆይታ ያደረገው ፖለቲከኛው ጀዋር በአማርኛ አልጸጸትም፣ በኦሮምኛ ደግሞ ሂንጋቡ የተሰኘውን መጽሐፍ በእስር ቤት ሳለ እንደጻፈው ተናግሯል። ጀዋር ከአንድ ዓመት 6 ወር በላይ ከታሰረ በኋላ ታህሳስ 29 ቀን መፈታቱ የሚታወስ ሲሆን በአሁኑ ወቅት የሚገኘው ኬንያ ውስጥ ነው። ድምፃዊ ሃጫሉ ሁንዴሳን ግድያ ተከትሎ በአዲስ አበባና በተለያዩ የኦሮሚያ ክልል አካባቢዎች የበርካታ ሰዎች ሕይወት ያለፈበትና ከፍተኛ ንብረት የወደመበትን ሁከት መከሰቱን ተከትሎ ጀዋርና ሌሎች ፖለቲከኞችም ታስረው እንደነበር አይዘነጋም። ጀዋር በሚቀጥለው ሳምንት የሚያስመርቀው 2 ቋንቋ ያሉት እነዚህ መጽሐፎች እስር ቤት ሳለ ጽፎ ያጠናቀቀው መሆኑን ለቢቢሲ ገልጿል። እስር ቤት የተጻፈው መጽሐፍ ጀዋር እነዚህን 500 ገጾች ያሉትን መጽሐፍ እስር ቤት ሆኖ ሲጽፍ ገጽ በገጽ ከእስር ቤት በማስወጣት የተባበሩት የእስር ቤት ፖሊሶች እንደነበሩ ተናግሯል። በዚህ ሂደት ወቅትም በውስጥም በውጭም በቅርብም በሩቅም የረዳኝ ሰው ብዙ ነው ብሏል። መጀመሪያ አካባቢ የመጽሐፉ ገጾች ከማረሚያ ቤት ማስወጣት ከባድ ነበረ ሲል የተናገረው ፖለቲከኛው በኋላ ላይ ግን እስር ቤት ቆይታ ከሚያስተምራቸው ዘዴዎች አንዱ ነገሮችን እንዴት ደብቆ ማስገባትና ማስወጣት እንደሚቻል ስለሆነ መጽሐፉን ገጽ በገጽ ማስወጣት እንደቻለ ተናግሯል። መጀመሪያ አካባቢ ወረቀት ስጠይቅ አልሰጡኝም ነበርም። ባለስልጣናትን ስጠይቅ እምቢ ያሉኝ። የሰማ አንድ ፖሊስ የሆነ ደብተር አስገብቶልኝ እሱ ላይ መጻፍ ጀመርኩኝ። ወደ ቃሊቲ ከገባም በኋላ ወረቀት አልከለከልም ነበረም፣ የሚከለከለው ማስወጣት ብቻ ነበረ ሲልም ገልጿል። ጀዋርና ሌሎች ፖለቲከኞች ከእስር ሲለቀቁ የፍትህ ሚኒስቴር ባወጣው መግለጫ በጠቅላይ አቃቢ ሕግ የወንጀል ክስ ቀርቦባቸው ጉዳያቸው በፌዴራል ከፍተኛ ፍርድ ቤት በህገ መንግስትና የሽብር ችሎት እየታየ ከነበሩ ተከሳሾች መካከል በነ ጀዋር ሲራጅ መሐመድና በነ እስክንድር ነጋ ፈንታ መዝገብ ያሉ ተከሳሾች ክሳቸው ተቋርጦ እንዲለቀቁ መደረጉ ይታወሳል። እነ ጀዋር ከእስር የተለቀቁት የገና በዓል ቀን የነበረ ሲሆን በወቅቱ ጠቅላይ ሚኒስትር አብይ አህመድ የድላችን ዘላቂነትን ለማድረግ እንድንችል በአሸናፊ ምህረት ግጭቱን የፈጠረውን ውጥረት እናረግባለን ማለታቸው አይዘነጋም። ጀዋርና አቶ በቀለ ገርባን ጨምሮ ሌሎች የኦሮሞ ፌዴራሊስት ኮንግረስ አባላት የሆኑ ፖለቲከኞች በእስር ላይ ሳሉ ከ15 ቀናት በላይ የረሃብ አድማ አድርገው እንደነበር ይታወሳል። መጽሐፉ አሁን ለምን ወጣ? ለምንስ ናይሮቢ ይመረቃል? መጽሐፉ ለምን አሁን መውጣት አስፈለገ? መጽሐፉ በናይሮቢ የሚመረቀውስ ለምንድን ነው? በሚል ከቢቢሲ የተጠየቀው ጀዋር ኢትዮጵያ ለማስመረቅ ፍላጎት ነበረኝ ብሏል። ሆኖም ግን ገዢዎቹ ደስተኛ አልነበሩም። አሁን አገራችን ካለችበት ሁኔታ አንጻር ለመጽሐፍ ብዬ አምባጓሮ ውስጥ መግባት አልፈለግኩም ሲልም በጎረቤት አገር መዲና መጽሐፉን ለማስመረቅ የወሰነበትን ምክንያት አስረድቷል። መጽሐፉን አውሮፓ ለማስመረቅ አስቦ የነበረ ቢሆንም ኬንያ ያለው ማህበረሰብ ከኛ መጀመር አለብህ ብሎ እንደጠየቀው አክሏል። በቀጣይ መጽሐፉን ከማስመረቅ ባሻገር አሁን በሀገራችን ያለውን ሁኔታ ለመወያየትና ወደፊት ምን መሰራት አለበት የሚለውን ሀሳብ ለማቅረብ እንዲሁም ለማዳመጥ ወደ አውሮፓ አገራትም እንደሚጓዝ ተናግሯል። ጦርነቱ ትንሽ ጋብ ካለ በኋላ መጽሐፍ ቢቀርብ ሰው በተረጋጋበት መንፈስ ለማንበብ እድል ይኖራል የሚል ተስፋ ነበረኝ።
ግን ከጊዜ ወደ ጊዜ ነገሮች እየተሻሻሉ ሳይሆን እየተባባሱ ነው የሄዱት። ከዚህ በላይ ብጠብቅ የመሻሻል ተስፋ ይኖረዋል የሚል ድምዳሜ ላይ መድረስ ስላልቻልኩኝ አሁን ለማቅረብ ወሰንኩኝ። መጽሐፉ ተጠናቆ እንዳለ የሚያውቁ ሰዎችም እንዲቀርብ ጫና ሲያደርጉብኝ ነበረ። መጨረሻ ላይ ለማቅረብ ወሰንኩኝ ሲልም ፖለቲከኛው ተናግሯል። መጽሐፉ ምን ይዟል? ጃዋር መሐመድ ወጣት ሳለ ከኢትዮጵያ የወጣው በአውሮፓውያኑ 2003 ላይ ሲንጋፖር ነጻ የትምህርት ዕድል አግኝቶ ነበረ። ከ2 ዓመታት በኋላ አሜሪካ ሄዶ ከስታንፎርድ ዩኒቨርሲቲ በፖለቲካል ሳይንስ የመጀመሪያ ዲግሪውን አግኝቷል። ሁለተኛውን ዲግሪውን ደግሞ 2013 ላይ ከኮሎምቢያ ዩኒቨርሲቲ በሰብአዊ መብት ይዟል። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ባመጣው ህዝባዊ ተቃውሞ ከኦሮሞ ወጣቶች ቄሮ ንቅናቄ ጋር በተያያዘ ጃዋር የበለጠ ይጠቀሳል። 2013 ላይ የኦሮሚያ ሚዲያ ኔትወርክ የቴሌቪዥን ጣቢያን የከፈተ ሲሆን ከጠቅላይ ሚኒስትሩ ስልጣን መያዝ በኋላ ወደ አገር ቤት ተመልሶ የኦኤምኤን ቅርንጫፍን አዲስ አበባ ላይ ከፍቶ ነበረ። ኋላ ላይ ከኦኤምኤን ዋና ስራ አስፈጻሚነት ለቆ የአሜሪካ ዜግነቱን በመተው በኢትዮጵያ ፖለቲካ ውስጥ በቀጥታ ለመሳተፍ የኦሮሞ ፌዴራሊስት ኮንግረስን ተቀላቅሏል። ጃዋር ጠቅላይ ሚኒስትር አብይ አህመድን በጽኑ ከመደገፍ በጽኑ ወደ መተቸት ከተሸጋገሩ ፖለቲከኞች መካከልም አንዱ ነው ሊባል ይቻላል። ስለ መጽሐፉ ይዘትና ስለሚያስተላልፈው መልእክት ከቢቢሲ የተጠየቀው ፖለቲከኛው መጽሐፉ ከትውልድ አንስቶ እስከ 36 ዓመት ድረስ እስከ 2 ዓመት በፊት ድረስ ማለት ነው ያለውን በቄሮ ትግል ወቅት የተጓዝንበትን መንገድ፣ የነበሩትን ክስተቶች፣ የተሰሩ ስራዎች፣ የነበሩ ፍልሚያዎችን፣ ትግሉ እንዲሳካ የሰራ ነው የስትራቴጂ ጥናት፣ ያን ጥናት ወደ ስልት ቀይረን የፈጸምንበት ሂደት ከትውስታን የጻፍኩት ሲልም አስረድቷል። መጽሐፉ ስለ ትውልድ አስተዳደጉና ትምህርቱ እንደሚያተትም ጠቅሶ ከኛ ትውልድ ውስጥ በፖለቲካው ላይ ወጣ ብለን ከምንታየው ውስጥ አንዱ ስለሆንኩኝ ከትውልዴ ጀምሮ በአስተዳደጌና በትምህርት ጉዞ ወቅት ያለፍኩበትን ማህበራዊ፣ ፖለቲካዊና ኢኮኖሚያዊ ሁኔታ፣ በኋላ ላይ ላልራመድኩት የፖለቲካ አቋም፣ በኋላ ላይ ለተከተልኩት የፖለቲካ ስትራቴጂ፣ በኋላ ላይ ከሌሎች ጋር አብረን ሰርተን ላሳካ ነው ትግል የነበረው አስተዋጽኦን የሚዳስስ ነው ብሏል። አያይዞም መጽሐፉ ሽግግር ከመጣ በኋላ የተሰሩን ስህተቶችም በሙሉ የሚዳስስ ነው ሲል ጠቅሷል። ዓለምን እኔ እንዴት እንደማያትና ያንን እይታ ደግሞ እንዳዳብር ሚና የነበራቸው ከልጅነት ጀምሮ ያለፍኩባቸው ሁኔታዎችን ለመረዳትም ይረዳል ሲል ነው መጽሐፉን የገለጸው። አሁን በሀገሪቱ ካለው ፖለቲካዊና ማህበራዊ ምስቅልቅል አንጻር በመጽሐፉ የተቀመጡ መፍትሄ ሀሳቦች እንዳሉ ለቀረበለት ጥያቄም በቀጣይ መጽሐፉ በዝርዝር የሚዳስሰው ጉዳይ መሆኑን ተናግሯል። ፖለቲካ ቋሚ አይደለም። ፖለቲካ ትላንት አለው፣ ዛሬ አለው፣ ነገ አለው። የትላንትን በደንብ ካልተረዳን ትላንት ያለፍንበት የነበሩ ስኬቶች እንዴት እንደተሳኩ የነበሩ ስህተቶችም እንዴት እንደተሰሩ ካልተረዳን በስተቀር ለሚቀጥለው ለማቅናት ይከብደናል ብሏል። መጽሐፉ በእስር ቤት ሲጽፈው በሁለት እንደከፈለው ጠቅሶ አንደኛው እስካሁን ያለፍኩበትን ያሳያል፣ የወደፊቱ ደግሞ በቀጣይ ዓመት ይወጣል ብሏል። ወደፊት ህዝባችንና ሀገራችን ምን አይነት አካሄድ፣ ምን አይነት ስትራቴጂና ምን አይነት መስተዳድርን ብንከተል የተሻለ ማህበራዊ፣ ፖለቲካዊና ኢኮኖሚያዊ ሁኔታን መፍጠር እንችላለን የሚለውን በዝርዝር በቀጣይ መጽሐፉ የሚዳስስ መሆኑን ተናግሯል። በዚህኛው መጽሐፉ ወደ ማጠቃለያ ላይ አንድ ምዕራፍ ወደፊት ምን መሆን አለበት የሚል ጨምሬበታለሁ ሲል ገልጿል። መጽሐፉ በተለያዩ አገራት የሚኖሩ ሰዎች ካላቸው የመግዛት አቅም አንጻር በተለያዩ ዋጋ ለገበያ እንደሚቀርብም አክሏል። ጃዋር ምንድነው የማይጸጽተው? ጃዋር ባለፉት ዓመታት በተለይም በኦሮሚያ ክልል የተካሄዱ አመጾች ከጀርባም ከፊትም ሆኖ በማስተባበር ይታወቃል። ከ5 ዓመታት በፊት ጃዋር በፌዴራል ፖሊስ ተመድበውልኝ የነበሩትን ጠባቂዎች በአስቸኳይ መሳሪያችሁን ይዛችሁ ውጡ ተባሉ በሚል ማህበራዊ ሚዲያ ላይ የጻፈውን ተከትሎ በተነሳው ተቃውሞ የሰዎች ሕይወት መጥፋትና ንብረት መውደሙ አይዘነጋም። የፌዴራል ፖሊስ በወቅቱ በሰጠው መግለጫ ጃዋር መሐመድ ለተከታዮቻቸው እና ለደጋፊዎቻቸው ልታሰር ነው፣ ጥቃት ሊደርስብኝ ነው በማለት ያስተላለፉት መልእክት ስህተት ነው በሚል ማስተባበሉ ይታወሳል። ጃዋር ለመጽሐፉ አልጸጸትም የሚል ርዕስ መስጠቱን በመጥቀስ በፖለቲካ ህይወት የሚጸጽት ነገር የለም ወይ በሚል ከቢቢሲ ጥያቄ ቀርቦለታል። ፖለቲከኛው በህይወቴ ውስጥ ባደረግኩት የፖለቲካ ተሳትፎ ውስጥ ብዙ ዋጋ ከፍዬበታለሁ። የግለሰብ ኑሬን፣ የቤተሰብ ኑሬን መስዋዕት አድርጌበታለሁ። ሆኖም ግን የተሳካ ጉዞ ስለነበረ ያለፍኩትን ህይወት ከከሰርኩት ያተረፍኩት ይበልጣል። ስለዚህም ልጸጸት አይገባም ሲል አስተያየቱን ሰጥቷል። ውድ ተመልካቾቻችን በዛሬው የሰሞኑን ኢትዮጵያ ፕሮግራማችን ከአቶ ጃዋር መሐመድ አዲስ መጽሐፍ ጋር ተያይዞ
ያቀረብንላችሁ ዘገባ ይህንን ይመስል ነበር። ከፕሮግራሙ ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታ።